ሰላም ዛሬ ይዤላችሁ የቀረብኩት ስመጥር ተደባዳቢ የሆኑት ስቲቨን ሴጋል እና ታይሰን የሰሩትን ምርጥ አክሽን ፊልም ነው። ስራችን የሚመቻችሁ ከሆነ ላይክ እና ሰብስክራይብ በማድረግ ድጋፋችሁ አይለየን እያልኩ ወደ ታሪኩ ልግባ። ፊልሙ የሚጀምረው ደቡብ አፍሪካ ውስጥ ነው። ሀገሪቱ በቅርቡ በተከሰተው ከባድ ጦርነት ምክንያት ትልቅ ቀውስ ውስጥ ገብታለች። አሁን ታዲያ የሁሉ መከራ አልፎ በመልሶ ግንባታ ነገሮች እንደ አዲስ መነቃቃት ጀምረዋል። ሀገሪቱን ሙሉ ለሙሉ ጥለው ያሉት የውጭ ኩባንያዎች እንደ አዲስ ለመደራጀት እየታገሉ ነው። በዚህ መሃል ነበር ላውደርና ሼክ አሳድ የተገናኙት። ግንኙነታቸው ንጹህ የንግድ ስምምነት ብቻ አልነበረም። ላውደር ማይክል ከተባለ ጓደኛው ጋር በዚህች ሀገር ያለውን የቴሌኮም አቅርቦት ለመቆጣጠር አቅዷል። ለዚህም የጦር መሳሪያ ለእነዚህ አማጽያን በመሸጥ በሰሜንና በደቡብ መካከል ያለውን አለመግባባት ወደ እርስ በርስ ጦርነት እንዲቀየር እየጣረ ነው። ይህ ደግሞ አሁን ያለውን መንግስት አዳክሞ እነሱ የሚፈልጉትን የጥቅም መዋቅር ለመዘርጋት ይረዳቸዋል። በሌላ በኩል ሱዛናና ማይክል ምሳ እየበሉ ይታያሉ። ማይክል በልቡ ያመቀውን ፍቅር ለመግለጽና ግንኙነታቸውን ወደሚቀጥለው እርከን ለማሸጋገር ቸኩሏል። የሱዛና ምላሽ ግን ቀዝቃዛ ሆኖ አገኘው። ስሜቱን እንዳትጎዳው እየተጠነቀቀች ግንኙነታቸው መፍጠን እንደሌለበት አስረዳችሁ። የማይክል ተስፋ በዚያው ቅጽበት የተንኮታኮተ ይመስል ነበር። ከእሷ ጋር እንደተለያዩ ካባ ከተባለ የጦር ጀነራል ጋር ተገናኙ። ሁሉ ስለተባሉ የጥንት ተዋጊዎች ታሪክ ያብራራለት ጀመር። እነዚህ ጎሳዎች በድሮ ዘመን በተደረገ አንድ አስከፊ ጦርነት ሽንፈት እንደቀመሱና ዘራቸው ከምድረ ገጽ እንደጠፋ እየተረከለት በእጁ የያዘውን ፋይል አቀበለ። ካባ በድንጋጤ ተዋጠ። ገጾቹን ሲገለብጥ የሚያየው ማመን አቃተው። የጠፉ የመሰሉት የገዛ ወገኖቹ በሚስጥር በመላው ዓለም ላይ ተበታትነው እየኖሩ እንደሆነ ተረዳ። ዘሮቹ ካሉበት አሰባስቦ ወደ ሀገራቸው ለመመለስ በዛችው ቅጽበት ወሰነ። ማይክልም በሚያስፈልገው ሁሉ እንደሚረዳው ዝግጁ እንደሆነ በመግለጽ እሱም ደግሞ በተራው ቻይናውያን የንግድ ተቀናቃኞቹን ለማሸነፍ ከጎኑ እንዲቆም ጠየቀው። ይህንን እየተወያዩ በነበረበት ሰዓት ላውደር ወደ ውስጥ ገባ። ሰተት ብሎ ወደ ካባ በመቅረብ በቤቱ ባህል መሰረት ሳይጠጡ መቀመጥ እንደማይቻል ገለጸለት። ካባ ግን አልጠጣም አለ። ላውደር ፈገግ ብሎ እንደውም የቤቱን ስፔሻል መጠጥ እንዲሰጡ ታዘዘ። ወዲያውኑ ጋርዱ ድራፍት ቀድቶለት ፊቱ አስቀመጠ። ካባ አሁን ደሙ ፈላ። በድጋሚ አልጠጣም ብሎ መለሰ። ሶስተኛው ሲጠይቀው ግን ነገር ተበላሸ። ከየአቅጣጫው የላውደር ወሮበሎች